ናችሁ ሀባይብ ሰላም ናችሁ ወይ? ዛሬ እኔ ነኝ ያለ ቆንጆ መንዲ አብረን እናዘጋጃለን። አሰራሩ በጣም ቀላልና ቆንጆ ተወዳጅ የሆነ የዶሮ መንዲ አብረን እንሰራለን። እንደሚታወቀው መንዲ በአረቦች ዘንድ እጅግ በጣም ተወዳጅ ምግብ ነው። አሰራሩ ደግሞ በጣም ቀላል ነው። አሰራሩ ማታውቁ ሰዎች ኑ አብረን እናዘጋጅ። እኔ በኩከር ድስት ነው የምሰራው ዛሬ። ኩከር የተጠቀምኩበት ምክንያት ዶሮ በትንሽ ደቂቃ ውስጥ ሙክክ አድርጎ ያበስላልና አነስ ያለ ዘይት ድስት ላይ ጨምሬ ያለው። ከዛ በቀጫጭኑ የተከተፈ ካሮት ጨምሬ ትንሽ አመሳ አድርገዋለሁ። እሱ እስኪጠበስልኝ ድረስ ነጭ ሽንኩርት፣ ዝንጅብል፣ ክዝብራ እና ቃሪያ አብሬ በደንብ አድርጌ እፈጫለሁ ሳይሆን እወቅጠዋለሁ። በጣም ምግብ የሚያጣፍጡ እነዚህ ናቸው። ከዛ ካሮቱ በደንብ ከተጠበሰልኝ በኋላ አወጣዋለሁኝ። ሁሉንም ልቅም አድርጌ አውጥቼ ካሮቱ በጠበስኩበት ዘይት ዘቢብ አነስ ያለ ዘቢብ ያላችሁ ጥቁር ቢኖር እንደውም ይመረጣል። እኔ ለዛሬ ይሄኛውን የተጠቀምኩት ዘቢቡን ሲጠበስ ያኔ ወፈር ይላልና በደንብ ከተጠበሰ በኋላ አወጣዋለሁኝ። እነዚህ ኦልሬዲ ተዘጋጅተዋል ማለት ነው። ወደ ቀጣይ ስቴፕ ስንሄድ በዛው እነሱን በጠበስኩበት ዘይት ያለኝን ባህራት ነው የምጠቀመው። በእርግጥ መንዲ ላይ ብዙ ባህራት ባይጨመር ይመረጣል። የነበሩኝን ደረቅ ባህራቶችን ጨመር አድርጌ ከዛ አነስ ያለ ሽንኩርት ቅድም የፈጨሁትን ነጭ ሽንኩርት፣ ዝንጅብልና ክዝብራው አንድ ላይ ጭምር አድርጌ ትንሽ ከቁላለሁት በኋላ አንድ ዶሮ ነው የምሰራው። ዶሮውን በደንብ መታጠብ አለበት። በደንብ አድርጌ አጥቤ በሎሚ ዘፍዝፌ ረጅም ሰዓት አቆይቼ ነው ያስተካከልኩት። ከዛ ባህራት ጨምር ያለው አነስ ያለ ባህራቱን አይነት ከፈለጋችሁ እዚህ ጋር እጽፍላችኋለሁ። የመንዲ ባህራት መሸከል፣ ክዝብራ ፓውደር እና ከሞን ፓውደር፣ ሎሚ ደረቁ ስላልነበረኝ ሎሚ ፓውደሩ ነው የተጠቀምኩት እና ቆንዶ በርበሬ ነው የተጠቀምኩት አነስ ያለ። ከዛ ጨው ጨመሬ ውሃ ክልስ አድርጌ ለ20 ደቂቃ አበስለዋለሁ። እንደነገርኳችሁ በኩከር ስለሆነ ከ20 ደቂቃ በላይ መብሰል አይጠበቅበትም። በ20 ደቂቃ ውስጥ ሙክክ ብሎ ዶሮ በስሎልኛል ማለት ነው። ዶሮ በደንብ ጽድት አድርጋችሁ ካላጠባችሁት እዚህ ጋር ውሃው ላይ በጣም አረፋ ይኖራል። በደንብ ጽድት አድርጋችሁ ካጠባችሁ ግን አረፋ አይኖረውም። ዶሮ ስለበሰለ እናወጣዋለን። ቆንጆ ሆኖ በስሎልኛል፣ ሙክክ ብሎ በስሏል። ዶሮውን ካወጣነው በኋላ ምን እናደርጋለን መሰላችሁ? ለዶሮው የሚቀባ ከለር ነገር እናዘጋጃለን። እኔ ከለር አልተጠቀምኩም። ጥማጥም ማጁን እና ዝብዳ ከዚህ ከውሃ ከመረቁ ትንሽ ወስጄ አዋህጄ እቀባዋለሁ። ትንሽ ቀላ እንዲልልኝ ዶሮን የቀቀልኩበት መረቅ አጠለዋለሁ። ቅመማ ቅመሞቹ መውጣት ስላለባቸው በደንብ አድርጌ አጠለውና ከዛ ባጠለልኩት ውሃ ነው ሩዙን የምቀቅለው። እዚህ ጋር ከኋላው ውሃ የእንፋሎቱ ውሃ ወደ ታች ነው የሚያጠራቅመው። እሱ እንደፍቼ ካዘገጃጀሁት በኋላ ሩዙ ወደ ድስት ገለብጣለሁ። እዚህ ጋር ከፈለጋችሁ ያላችሁ ደረቅ ቅመማ ቅመም መጠቀም ትችላላችሁ። እኔ ምንም ነገር አልተጠቀምኩም፣ ምክንያቱም ከበቂ በላይ ቅመም ውሃው ላይ ስላለ ማለት ነው። ሩዜን እንደዚህ ጭርስርስ አድርጌ ክድ እናድርጌዋለሁ። ከዛ ዶሯችን ቅድም ያዘጋጀነውን ከለር እንቀባዋለን። ቅብትብት አድርጌ ኦቨን ውስጥ ነው የምከተው። ከታችና ከላይ በአነስተኛ ሙቀት አድርጌ ትንሽ ቋ እስኪልልኝ ድረስ ኦቨን ውስጥ እከተዋለሁኝ። ከዛ ሩዛችን ለ30 ደቂቃ ቀስ ብሎ እንዲበስል እናደርገዋለን። በጣም ጽድት ብሎ ነው የሚመስለው። ደስ የሚለው ነገር በኩከር ሩዝ ሲሰራ አይቦካም። ውሃ ቢያንሶ ቢበዛበት ራሱ ምጥጥ ያለና ቆንጆ ይሆናል። በደንብ ከበሰለልኝ በኋላ ዝብዳ ነው የምጨምረው፣ የገበታ ቅቤ ሩዝ መንዲ በጣም ነው የሚያጣፍጠው። ከዛ ከለር የነበረኝ ቀይ ከለር ነው። ለመንዲ ደግሞ ሞር ቀይ ቀለም ከለር ነው የሚመረጠውና ከዛ የሚያቀጥለው ካሪያ ጣል አድርጌ ለ5 ደቂቃ ክድና አድርጌ በዚህ ሁኔታ ፏ ብሎ ደርሶልኛል ማለት ነው። ሩዙ እንዲቀረብ አድርጌ ባሳችሁ በጣም ነው የሚያስጎበኘው። ዶሮ እንዲቀላ ካለልኝ በኋላ እንቦክረዋለን። መልሰን ሩዝ ውስጥ እንጨምረውና ቅድም የጠባበስናቸው ካሮትና ዘቢቡን ከጎን አድርገን እዚህ ጋር ያው መንዲ ግዴታ መቦከር አለበት፣ እንቦክረዋለን። አንድ ፈሃም አርገን ከዛ ዘይት አርጌ ቦከሬው ለ10 ደቂቃ ክድና አርጌው ነበረ። አሁን በደንብ ከተቦከረው በኋላ እንከፍተዋለን። ዶሮና እንትኖችን አነሳስቼ ወደ ማቅረቢያ እቃዬ ነው የምገለብጠው። በትሪ ቢሆን ሞር አሪፍ ነበረ። እኔ በትሪ ስለማላቀርብ በሳህን ቀንሼ ነው የማቀርበው። ሩዙ በጣም ፍትፍት ብሎ ብርያኒ ነው የሚመስለው እና በጣም ጽድት ያለ ቆንጆ መንዲ ነው የሆነልኝ። ይህንን ሩዝ ሰርታችሁ ሞክሩት፣ በጣም ትወዱታላችሁ። እና በዚህ መልኩ እንደዚህ ከለሩ ራሱ በጣም ነው አሳምሮታል። ቀዩ ከለር
ቆንጆ አድርገን እናቀራርበዋለን። ከዛ ቅድም የጠበስነው ካሮትና ዘቢቡን እንደዚህ ጣል አድርገን ዲኮር እናደርገዋለን። ከዛ በዚህ መልኩ እንደዚህ እንትን ካረግን በኋላ ዶሯችን ቁጭ እናደርገዋለን። ቀምሳችሁ ብታዩት በጣም ነው የሚጣፍጠው። እኔ ከብሪያኒ ቀጥሎ የምወደው መንዲ ነው። ይህንን የመሰለ መንዲ ዛሬ ሰርተናል። ሰርታችሁ ሞክሩት። ከወደዳችሁት እባካችሁ ይህንን ቪዲዮ ላይክ አድርጉ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጋችሁ ብታበረታቱኝ ደስ ይለኛል። ኔክስት ደግሞ እንድሰራላችሁ የምትፈልጉት የአረብ ምግብ ካለ ኮሜንት አድርጉልኝ፣ እሰራላችኋለሁ።